ሰላም ውድ የዩቲዩብ ቤተሰቦቼ እንደምን ሰንብታችኋል? ዛሬ የመጣሁት ተምብሌኑ ላይ እንዳያችሁት የተደለተ ሚሴጅ ወይም ሰው ሲጠቀም የዋለውን ምን ውስጥ እንደገባ የቲክቶክ ሚሴጅ፣ የቴሌግራም ሚሴጅ እንዴት በቀላሉ ማየት እንደምትችሉ ነው የማሳያችሁ። አሁን ቀጥታ ወደ ሴቲንግ ከዚህ ወደ ሴቲንግ ትገባላችሁ። ከዛ በመቀጠል ወደ ታች ዝቅ ስታረጉት ኖቲፊኬሽንስ የሚል ታገኛላችሁ። እሱን ትነኩታላችሁ ማለት ነው። እዚህ በመቀጠል እዚህ ላይ ዱ ኖት ዲስትሪቢዩት ምናምን የሚል አለ። አድቫንስድ ሴቲንግ የሚል አለ መጨረሻ ላይ። ይሄን ነክታችሁ ወደዚህ ትገባላችሁ ማለት ነው። እዚህ ስትገቡ ኖቲፊኬሽን ሂስትሪ የሚል አለ። እዚህ ትገባላችሁ። እዚህ ላይ ቀጥታ ስትገቡ የት እንደቆያችሁ የቴሌግራም፣ የዋትሳፕ፣ የኢንስታግራም የሁሉንም የሚሴጅ በቃ የቆያችሁበትም በሙሉ ሰው የእናንተን ስልክ ይዞ ከቆየ የት ሲገባ እንደቆየ ማየት ትችላላችሁ። የቤተሰብ፣ የሚስት፣ የልጅ ምናምን ምን ሲጠቀም እንደዋለ በቃ በቀላሉ እዚህ ላይ ማየት ትችላላችሁ ማለት ነው። አሁን እኔ እዚህ ላይ ስጠቀሙ የዋልኩትን ማየት ይቻላል። ቴሌግራም፣ ክሮም፣ ሚሴጅ በቃ ይኸው ሁሉንም ማለት ነው ያሳያችኋል። ዩቲዩብ ላይም ገብቼ ከሆነ ገብታችሁም እንዳየው ማየት ትችላላችሁ ማለት ነው። እዚህ ላይ ፋይል አሁን ምን እንደነካው ራሱ ማየት ይቻላል ማለት ነው። ያየኋቸውን ፎቶዎችንም ፋይሎችንም እዚህ ሁሉንም ሙዚቃዎችንም ሁሉንም ማየት ይቻላል ማለት ነው። እና በጣም የሚገርም ሴቲንግ ነው። ሰብስክራይብ እና ላይክ ማድረግ አይረሳ። ጠቃሚ ኢንፎርሜሽን የሚደርሳችሁ በዚህ ቻናል ነው እና ሰብስክራይብ ማድረግ አይረሳ። ጥሩ ቪዲዮዎች እንደዚህ እየተሰሩ አሉ። እየገባችሁ ተመልከቷቸው። ላለው ባይ